ሰላም ሰላም ጤና ይስጥልኝ ውድ የሙሐመድ ኮምፒውተር ቴክኖሎጂ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? ይኸው ዛሬም በአዲስ ርዕስ ተገናኝተናል። ለዛሬ ይዤላችሁ የቀረብኩት ርዕስ ከሜሞሪ፣ ከፍላሽ፣ ከኮምፒውተር ወይም ከኤክስተርናል ሃርድ ዲስክ ፋይላችንን ቢጠፋብን እንዴት መመለስ እንችላለን? ወይም ደግሞ ከሜሞሪ፣ ከፍላሽ፣ ከኮምፒውተር ላይ ያሉ ፋይሎቻችን ፎርማት የሆነውን ፋይል እንዴት አድርገን መመለስ እንችላለን? ድሌት የሆኑ ፋይሎችን እንዴት አድርገን መመለስ እንችላለን? የሚለውን ፕሮግራም ይዤላችሁ ቀርቤያለሁኝ። በፌስቡክ፣ በዩቲዩብ እና በቴሌግራም እየተከታተላችሁ ስለሆነ ላመሰግናችሁ እወዳለሁኝ። አሁን በቀጥታ ወደ ትምህርቱ እንሄዳለን ማለት ነው። ይሄንን ፋይላችን ሲጠፋብን የምንመልስበት ሶፍትዌር አለ። የሶፍትዌርም ስም አይኬር ዳታ ሪከቨሪ ኢንተርፕራይዝ ቨርዥን 3.82 የሚለውን ነው ማለት ነው። ይሄን ሶፍትዌር ጉግል ላይ ገብታችሁ ልክ እዚህ ጋር ዲስፕሌይ የሆነውን ስም በማስገባት ሶፍትዌሩን ልታገኙት ትችላላችሁ ማለት ነው። ሶፍትዌሩንም ዳውንሎድ ማድረግ ይጠበቅባችኋል። ስለዚህ ይሄ ሶፍትዌር ዳውንሎድ ካደረግን በኋላ ምን ማድረግ አለብን? ሶፍትዌሩን ያው ጉግል ላይ ዳውንሎድ እናደርጋለን። ሶፍትዌሩን ከዛ በኋላ ምን እናደርጋለን? ሶፍትዌሩን እንጭናለን ማለት ነው። ከጫን በኋላ እንግዲህ እንዴት አድርገን ፋይላችንን ሪከቨር ማድረግ እንችላለን የሚለውን ስቴፕ ባይ ስቴፕ እያየን እንሄዳለን ማለት ነው። እንድትከታተሉ ይጋብዣችኋለሁ። ከዚህ ጋር እንደምታዩት ሶፍትዌሩ ዴስክቶፕ ላይ እኔ አስቀምጬዋለሁኝ። እናንተ ዳውንሎድ ያደረጋችሁትን አይኬር ዳታ ሪከቨሪ ኢንተርፕራይዝ የሚለውን ሶፍትዌር ካወረዳችሁ በኋላ የራሱ ሴሪያል አለው እና ሴትአፑን ታገኙታላችሁ ማለት ነው። ሴትአፕ የምትለዋን ደብል ክሊክ በማድረግ ትጭኑታላችሁ ማለት ነው። ትጭኑታላችሁ የሚመጣው ሲመጣ ኔክስት ትሉታላችሁ። አሁንም በተመሳሳይ ኔክስት እነዚህን ቲክ ታደርጓቸዋላችሁ ማለት ነው። አዲሽናል አይከን የሚለውን ኔክስት እንላለን። ከዛ ኢንስቶል የሚለውን እንጫናለን ማለት ነው። አሁን ሪከቨሪ ሶፍትዌሩ ተጭኗል ማለት ነው። ከዛ በኋላ ምን እናደርጋለን? ፊኒሽ የሚለውን እጫናለሁ። ከጫነው በኋላ ሶፍትዌሩን እነዚህ አራት አማራጮች ይመጡልናል ማለት ነው። የመጀመሪያው ሎስት ፓርቲሽን ሪከቨሪ፣ ሁለተኛው ደግሞ አድቫንስ ፋይል ሪከቨሪ እንዲሁም ዲፕ ስካን ሪከቨሪ እና ፎርማት ሪከቨሪ የሚሉ አማራጮች ይመጡልናል። ከዚህ ላይ ሎስት ፓርቲሽን ሪከቨሪ የሚለው ጋር ምንድነው አንዳንድ ጊዜ ኮምፒውተራችንን ፓርቲሽን ስንሰጥ ፓርት ስንከፋፍለው ምናልባት ፋይላችን ሊጠፋብን ይችላል ማለት ነው። ስለዚህ በተከፋፈለው ፓርቲሽን ላይ የጠፋውን ዳታ ሪከቨር ለማድረግ ስንፈልግ ሎስት ፓርቲሽን ሪከቨሪ የሚለውን እንጫናለን ማለት ነው። አድቫንስድ ፋይል ሪከቨሪ የሚለውንም በተመሳሳይ ነው። እዚህ ጋር ደግሞ ዲፕ ስካን ሪከቨሪ የሚለው በጣም የድሮ የነበሩትን ፋይሎችን ራሱ ሪከቨር እንዲያደርግልን ከፈለግን ዲፕ ስካን ሪከቨሪ የሚለውን እንጫናለን። ፎርማት ሪከቨሪ የሚለው ደግሞ የመጨረሻው ላይ ደግሞ ምንድነው ማለት ነው? ፍላሻችን ላይ ወይም ኮምፒውተራችን ላይ ወይም ኤክስተርናል ሃርድ ዲስካችን ላይ የነበረውን ዳታ ፎርማት ብለነው ሊሆን ይችላል ወይም ድሌት ብለነው ሊሆን ይችላል።
ፎርማት ወይም ድሌት የተደረገውን ፋይል ለመመለስ ስንፈልግ ፎርማት ሪከቨሪ ከሚለውን እንጫናለን ማለት ነው። ከዛ በኋላ ስቴፑን እንዴት እንደሆነ እያየነው እንሄዳለን። ከዛ ፎርማት ሪከቨሪ እንለዋለን። እዚህ ጋር እንድታሳዩኝ ማሳየት የምፈልገው ነገር ይሄ ፍላሽ ነው። እዚህ ጋር ፍላሽ አለ። እዚህ ጋር እንዳያችሁት ይሄ ፍላሽ ምንም አይነት ፋይል የለውም። እንደምታዩት እዚህ ጋር ባዶ ነው ማለት ነው። ይሄንን ፍላሽ የኔን ፍላሽ ምን አድርጌዋለሁ ማለት ነው? ፎርማት አድርጌዋለሁኝ። ፎርማት ስላደረኩት ምንም አይነት ዳታ የለውም። ግን ፎርማት የተደረገውን ፋይል እንዴት አድርጎ ሪከቨር ያደርገዋል የሚለውን እያየን እንሄዳለን ማለት ነው። ስለዚህ ወደ ፎርማት ሪከቨሪ ወደሚለው ጋር ስትጫኑ ይህ አማራጭ ይመጣላችኋል። እነዚህ አማራጮች ደግሞ ምንድነው? ከኮምፒውተራችን ላይ ያሉ ፓርቲሽን በሙሉ ማለት ነው። ከኮምፒውተራችን ላይ ያሉት ፓርቲሽኖች ይመጡልናል ማለት ነው። እኔ እንዳጋጣሚ እዚህ ጋር ብዙ ፓርቲሽን ስላለው ኮምፒውተሬ ነው እዚህ ጋር የፓርቲሽን ብዛት የምታዩት። ከዚህ ጋር ፍለሽ አለች እንደምታዩት እዚች ጋር የፍላሽ ዩኤስቢ ምልክት ያለችባት የፍላሽ ምልክት አለች። ፓርት ማነው የፍላሽ ድራይቭ ደግሞ በኬ ሌተር አሳይን ተደርጋለች። እዚህ ጋር እንደምታዩት ካፓሲቲ የሚል አለ። ካፓሲቲ ምን ያክል ነው ካፓሲቲ የሚለው አሁን የፍላሽ 32 ጂቢ ነው ግን 29 ጂቢ ብሎ ያሳያል ማለት ነው። ይሄን ክሊክ ታደርጋላችሁ ማለት ነው። ይሄን ከተጫናችሁ በኋላ ወይንም ደግሞ ሪከቨር ማድረግ የምትፈልጉበት ፓርቲሽን ላይ ክሊክ ካደረጋችሁ በኋላ ምን ትጫናላችሁ ማለት ነው? ሪከቨር የሚለውን ትጫናላችሁ ማለት ነው። ሪከቨር የሚለውን ስትጫኑ ስካን የሚያደርግ ዊንዶ ይመጣላችኋል ማለት ነው። ይሄ ስካን ሲያደርግ ምን ያክል ደቂቃ የሚፈጀውን እዚህ ጋር ያሳያችኋል። አሁን የወሰዳችሁ ማለት የከፈታችሁበትን ታይም ያሳያችኋል ማለት ነው። ይቆጥራል እና ምን ያክል ደቂቃ ሊወስድ ይችላል የሚለውን እስቲሜት አድርጎ ያስቀምጥልናል ማለት ነው። ስለዚህ አሁን ይሄንን ፍላሽ ሪከቨር ለማድረግ ኦልሞስት ወደ 40 ደቂቃ ሊወስድ ይችላል ማለት ነው። ይሄ ኤስቲሜሽን ነው። እንደምታዩት ከ40 አሁን ወደ 37 አሁን ደግሞ 38 እያለ ፍላክቹዌት የሚያደርግ ታይም ታያላችሁ ማለት ነው። እዚህ ጋር ደግሞ ስታዩት ደግሞ ምን ያክል ፎልደር አለ ምን ያክል ፓርቲሽን ቴብል አለ የሚለውን ነገር ደግሞ ኢንፎርሜሽኑን ከዚህ ጋር ያሳየናል ማለት ነው። ምን ያክል ሴክተር እንዳለ ያሳየናል። ስካንድ ሴክተር ደግሞ ከዚህ ላይ ከ62 462 ላይ ምን ያክል ሴክተሮች ስካን እየተደረጉ እንደሆነ እዚህ ላይ ኢንፎርሜሽን ያሳየናል ማለት ነው። ከዚህ ጋር ደግሞ ምን ያክል ፓት ፎልደር እንዳለ ያሳየናል። ከዚህም ጋር ደግሞ ስትመጡ ደግሞ ምን ያክል ፋይል እንደተገኘ ያሳያችኋል ማለት ነው። በአጠቃላይ ፎርማት የተደረገውን ፍለሻችንን ፎርማት የተደረገውን ሜሞሪያችንን ፎርማት የተደረገውን የኮምፒውተር ሃርድ ዲስክ ሊሆን ይችላል ወይም ኤክስተርናል ሃርድ ዲስክ ሊሆን ይችላል። በዚህ አግባብ ዳታችሁን ልትመልሱ ትችላላችሁ ማለት ነው። ስለዚህ ከዚህ ጋር ካንስል የሚል አማራጭ አለ። አሁን ይሄንን ካንስል ስትሉት ምንድነው ከዚህ ጋር እስከደረሰበት ድረስ ወይም እሱ ስካን አድርጎ እስከደረሰበት ድረስ ያለውን ፋይል ልታገኙ ትችላላችሁ ማለት ነው። ሙሉ በሙሉ ግን አይመልስላችሁም ማለት ነው። ስለዚህ ምን ማድረግ አለባችሁ ማለት ነው? እስከመጨረሻው ድረስ ይሄ ፕሮግረስ እስከሚያልቅ ድረስ የግድ መጠበቅ አስፈላጊ ነው ማለት ነው። ለአሁን እኔ እስከዛ እስከሚያልቅ ድረስ ላለመጠበቅ ይቺ ካንስል የምትለዋን እጫናለሁ ማለት ነው። እናንተ ግን ሁሉም እስከሚያልቅ ድረስ መጨረስ እንዳለባችሁ ላሳስባችሁ እወዳለሁኝ ማለት ነው። እኔ አሁን
ካንስል የሚለውን አማራጭ ተጫንኩኝ። ይሄ ምን ይላል? would you want to stop scanning ይላል። የስ ካልኩት ስካን የሚያደርገውን ስቶፕ ያደርጋል ማለት ነው። ስቶፕ ከዛ ምን ያደርግልኛል? ምን ያክል ፓርቲሽን እንደሆነ እዚህ ጋር ዲስፕሌይ ያደርግልኛል ማለት ነው። ከዛ ምን አደርጋለሁ? ይችን ቲክ ታደርጓትና ይችን ራይት ምልክት ካደረጋችሁ በኋላ ሾው ፋይል የሚለውን ትጫናላችሁ ማለት ነው። ሾው ፋይል ስትሉት አሁን ስካን የተደረጉትን ወይም ሪከቨር የተደረጉትን ፋይሎች ሊያወጣልኝ ነው ማለት ነው። ፕሊዝ ዌይት የሚል ሜሴጅ እያሳየኝ ነው። አሁን አሁን እነዚህ ፋይሎች ናቸው እንደምታዩት ማለት ነው። አሁን ይሄ ፋይሎች ናቸው። እንዳጋጣሚ ከኔ ጋር የነበሩ ፍለሽ ላይ የነበሩ መረጃዎች ነበሩ። እነዚህን መረጃዎች እንግዲህ እንደምታዩት በዝርዝር በፎልደር አስቀምጧቸዋል ማለት ነው። በፎልደር እያንዳንዱን ፎልደር እንደዚህ አድርጎ ከነፓዙ ከነምኑ አስቀምጦታል ማለት ነው። ስለዚህ የሪከቨር ማድረግ ስትፈልጉ ይሄንን ቲክ ታደርጉና ይሄን ቼክ ስታደርጉት በአረንጓዴ የራይት ምልክት ሲመጣላችሁ ከእያንዳንዱ ፎልደር ላይ ከመጣላችሁ በኋላ ምን ታደርጋላችሁ ማለት ነው? ሴቭ ፋይል የሚለውን ትጫናላችሁ ማለት ነው። ይሄንን ሴቭ ፋይል የሚለውን ስትጫኑ የት ላይ ላስቀምጠው የሚል መልእክት ያሳያችኋል ማለት ነው። ፎር ኤግዛምፕል እኔ ዴስክቶፕ ላይ ማስቀመጥ ፈለኩ። ዴስክቶፕ ላይ ሪከቨር የሚል ፎልደር ላይ ማስቀመጥ ፈለኩ። ሪከቨርድ የሚል ፎልደር ላይ ማስቀመጥ ፈለኩኝ ማለት ነው። አሁን ምን እያደረገው ነው ማለት ነው? ሪከቨር የተደረገውን ፋይል ሴቭ እያደረገልኝ ነው ማለት ነው። ሴቭ ያደርግልኝ ብዬ ደግሞ ያስቀመጥኩበት ሎኬሽን የት ነው? ዴስክቶፕ ላይ ነው ማለት ነው። ዴስክቶፕ ላይ ነው። ዴስክቶፕ ላይ ነው ሴቭ። አሁን እንደምታዩት ደቂቃው እየሄደ ነው፣ እያለቀ ነው ማለት ነው። አሁን ሴቭ እያደረገ ነው። ያ አሁን እንዳያችሁት መጀመሪያ ላይ የነበረው ሚሞሪ ላይ የነበረውን ፋይሎች በሙሉ አሁን ምን አድርጓቸዋል ማለት ነው? ሪከቨር አድርጓቸዋል ማለት ነው። መልሷቸዋል ማለት ነው። አሁን ማየት እንችላለን። እነዚህ ፋይሎች የት ላይ ነበር ሴቭ ያደረኩት? ዴስክቶፕ ላይ ነበር ሴቭ ያደረኩት። እዚህ ፎልደር ላይ ክሊክ አድርገው ከዚህ ጋር ያመጣልኛል ራሱ ፋት 32 ብሎ ራሱ ክሬት ያደረገው ፎልደር ነው። በቃ እነዚህ ፋይሎች በሙሉ መጡ ማለት ነው። እነዚህ ፋይሎች በሙሉ የት ላይ ነበሩ? መጀመሪያ ላይ ፍላሽ ዲስኩ ላይ ነበረ። ከዛ በኋላ ምን ሆነ ማለት ነው? ፎርማት ተደርጎ ነበር። ፎርማት ከተደረገ በኋላ ግን እንደገና ፋይሉ ተመልሷል ማለት ነው። ፎር ኤግዛምፕል እዚህ ፎልደር ላይ እንግባ። አያችሁት? ምንም እንዳለ ፋይሉ አንድ በአንድ ምንም ሳይቀየር ፋይሉ እንዳለ ተገኝቷል ማለት ነው። እዚህ ጋር ገባ። አያችሁት? በቃ ፋይሉ ምንም ሳይጠፋ ተገኝቷል ማለት ነው። በዚህ አግባብ ምን ልታደርጉ ትችላላችሁ ማለት ነው? እናንተ የጠፋባችሁን ፋይል ከሚሞሪ ሊሆን ይችላል፣ ከፍላሽ ሊሆን ይችላል፣ ከኤክስተርናል ሃርድ ዲስክ ሊሆን ይችላል፣ ከኮምፒውተር ሊሆን ይችላል። በዚህ አይነት አግባብ ፋይላችሁን ምን ማድረግ ትችላላችሁ ማለት ነው? በፎርማት ሪከቨሪ ልትመልሱ ትችላላችሁ ማለት ነው። ስለዚህ በዚህ አይነት አግባብ ፋይላችሁን ልትመልሱ ትችላላችሁ ማለት ነው። ከዚህ ጋር ዴስክቶፕ ላይ የምታዩት እነዚህ አራቱ
ዓላማቸው የጠፉ ፋይሎችን መመለስ ነው ማለት ነው። ስለዚህ እናንተ በምትፈልጉት ብትፈልጉ በሎስት ፓርቲሽን፣ በአድቫንስድ ፋይል ሪከቨሪ፣ በዲፕ ስካን ሪከቨሪ ወይም ደግሞ በፎርማት ሪከቨሪ በእነዚህ አማራጮች ፍላሻችሁን ወይም ሜሞሪያችሁን ወይም ኤክስተርናል ሃርድ ዲስካችሁን ወይም ደግሞ የኮምፒውተር ሃርድ ዲስካችሁን የጠፋውን ፋይል ሪከቨር ልታደርጉ ትችላላችሁ ማለት ነው። በዚህ ቱቶሪያል የተወሰነ ችግሮችን ልትቀርፉ ትችላላችሁ ብዬ አቅርቤላችኋለሁኝ። ወደፊትም ጥሩ የሆኑ የቴክኖሎጂ ትምህርቶችን ዩቲዩብ ቻናሉ ላይ አፕሎድ አድርጋለሁኝ። ስለሆነም የዩቲዩብ ቻናሉን ሰብስክራይብ ማድረጉን አትርሱ። አስተያየት ካላችሁ ደግሞ ኮሜንት ላይ ብትጽፉ ይደርሰኛል። ለዛሬ በዚህ ጨርሻለሁ። ሰላሙን ተመኘሁላችሁ። ቻው